ሰላም እንደምን አደራችሁ የተወደዳችሁ የቲኬር አባላትና የፋኖስ ቲም ሜምበሮች በሙሉ እኔ አዳነ ህልቆ ባላለው የኢቲኬር ሰርቲፋይድ ትሬነር እና የፋኖስ ቲም ሜምበር ነኝ። በድጋሚ እንኳን ተገናኘን። አሁን ዓለም አቀፍ ደረጃ የጠበቁ ምርቶችን እናስተዋውቃችኋለን። አንድ ምርት ዓለም አቀፋዊ ደረጃ የጠበቀ ነው ከተባለ ምን ሲያገኝ ነው ከተባለ የአይኤስኦ ሰርቲፊኬት ወይም የደረጃዎች ምዘና ሰርቲፊኬት ሲያገኝ ነው። የኛ ካምፓኒ ምርቶች የጥራት ማረጋገጫ የደረጃዎች ምዘና ወይም የኢትዮጵያው አይኤስኦ ሰርቲፊኬት ያገኙ ምርቶች ናቸው። አንደኛ ምርታችን አልበንት ይባላል። ይሄ ስሙ እንደሚያመለክተው ከሁለት ንጥረ ነገሮች የተዘጋጀው አንደኛው እሪት ሲሆን ሁለተኛው ቤንቶናይት የሚባል የአፈር አይነት ነው። እሪት ምንድነው? በውስጡ ከ200 በላይ አክቲቭ ኮምፓውንድ፣ 9 ኢንዛይም፣ 6 ቫይታሚን፣ 11 ሚነራል አግኝተንበታል ብለው ለዓለም ገበያ ያጠኑ ሳይንቲስቶች አሉ። ይህ ህርብ ከታደሉ ሀገሮች አንደኛው ኢትዮጵያ ስትሆን ሁለተኛ ህንድ ሀገር ላይ በስፋት ይበቅላል። የህርቦች ሁሉ ንጉስ ነው የሚሉት ህንድ ጋር ያለው ደግሞ ሰፕሊመንተሪ ፉድ ጁስ የጤና መጠበቂያ ምርቶችን በማምረት ለዓለም ገበያ በመሸጥ ዶላር ያመጡበት ነው። ኤሬት ምንድነው? በአገራችን ካላችሁን ብዙ ጊዜ እንዳረም ተነቅሎ በየቦታ ይጣል የነበረ ምርት ነው። በአሁን ሰዓት ግን ካምፓኒያችን ወደ ቢዝነስ በመቀየር ብዙዎቹን እንዲጠቀሙበት አድርጓል። ሁለተኛ ምርታችን ቤንቶናይት ነው። ይሄንን ግብአት እሳተ ገሞራ ሲፈነዳ ከምድር ወገብ የሚመጣ የአፈር አይነት ነው። በምድር ወገብ ላሉ የሚባሉ 50 ማዕድናቶች በሙሉ የያዘ የአፈር አይነት ነው። ጎግል ላይ ግቡና ቤንቶናይት ብላችሁ ሰርች አድርጉ። በስፋት አሊባባ የሚባለው የኦንላይን ገበያ እየሸጠው ያለ ምርጥ የአፈር አይነት ነው። ይሄ ማፈር እንደ ሀገር ላይም ኢትዮጵያ ይገኛል ማለት ነው። በተለይ ስምጥ ሸለቆ ባለባቸው ስፍራዎች የሚገኝ በጣም ውድ የአፈር አይነት ነው። የከበረ አፈር ማለት እንችላለን። የነዚህ ሁለት ውህድ ነው ይሄ ፓውደር። ጥቅሙ ምንድነው? የአልበንት ጥቅሞች አንደኛ በቆዳችን ያሉ ሁሉም መርዛማ ነገሮች ያስወግዳል። ሁለተኛ የሞቱ ቆዳዎች ያነሳል። የሰው ልጅ ቆዳ በ28 ቀን አንዴ ይረግፋል። ወዛም ሰዎች ግን ቆዳቸው ከመርገፍ ይልቅ ፊታቸው ላይ ይጣበቅና ጥቋቁን ነጠብጣም ነገር፣ ቡግር፣ ሽፍታ፣ አላስፈላጊ ቶክሲክ ይከሰትባቸዋል። እነዚህ ከተከሰቱ ትሪት ያደርጋል፣ ካልተከሰቱ እንዳይከሰቱ ፕሮቴክት ያደርጋል ማለት ነው። በደረቅ ቆዳ ምን ይከሰታል? የፊት መገርጣት፣ ማዲያትና ጭርት ይከሰታል። ማለትም ይሄ ቆዳ መመገብ የነበረበትን ያህል ስላልተመገበ ነው። ቆዳን የመመገብ አቅም በጣም ከፍተኛ ነው። ባክቴሪያ፣ ዘይቶች ከቆዳችን ወደ አፈሩ ይሄዳሉ። በተመሳሳይ ሰዓት አፈር ውስጥ ያሉ ንጥረ ነገሮች በቀጥታ ቆዳችን ይመግቡልናል ማለት ነው። እንዲሁም የእግር ፈንገስ ያስወግዳል። ብዙ ጊዜ ሴቶች ፈንገስ ያጠቃቸው ተረከዛቸው ነው የሚደርቀው፣ ወንዶች ግን ጫማችን ነው የሚሸተው። ስለዚህ ለብ ባለ ውሃ በጥብጠን ብንቀባው በጣም ትሪት የማድረግ አቅሙ ከፍተኛ ነው። ቆዳችን የሚተጣጠፍና ለስላሳ ያደርገዋል። እንዲሁም የኮላጅን መመረትና ወደ ሰውነታችን መለቀቅ ያቀላጥፋል። ኮላጅን ማለት ምንድነው? ይሄ ቆዳችን የመለጠጥ አህሙን ቶሎ እንዳይለጠጥ ያደርጋል። አንዳንድ ሰዎች ሲያረጁ ቆዳቸው ይለጠጣል፣ በዛው ነው የሚቀረው። ቆዳችን ኮላጅን እንዲያመርት የሚያደርግ በኢትዮጵያ የተመረተ በጣም ድንቅ ፓውደር ነው። እንዴት የምንቀባው ካላችሁኝ 3 አይነት ቆዳዎች አሉ። ወዛም፣ መካከለኛና ደረቅ የሚባሉ። ወዛም ቆዳ ላላቸው ሰዎች ቆዳችን ላይ 15 ደቂቃ ነው የምናቆየው። ደረቅ ቆዳ ያለን 5፣ መካከለኛ ያለን ደግሞ 10 ደቂቃ ያህል ቆዳችን ላይ ነው የምናቆየው። ስንበጠብጠው 1 ማንኪያ ውሃ ልክ ከ1 ማንኪያ ፓውደሩ ጋር እኩል ለኩል ነው የምናደርገው። በብረት ነገር መበጥበጥ አንችልም። ምክንያቱም ይሄ ቤንቶናይት የምላችሁ የአፈር አይነት ወዳገኘው ብረት ነው የሚጠጋውና ጥቅሙን አናገኘውም። ስለዚህ ምንድነው የምናደርገው? በሲኒ፣ በሃይላንድ፣ በፕላስቲክ ነገሮች እንበጠብጠዋለን። ለብ ያለ ውሃ አሊያም ፍሌቨር አፕላቸቶ የሚባል ፋርማሲ የሚሸጥ በጣም ይገርማል። እሱ በጣም አክቲቭ ያደርገዋል። እሱን ከሌለ ግን ውሃ ለብ አድርገን ለብ ባለ ውሃ በጥብጠን መቀባት እንችላለን። ብዙም አይቀጥንም፣ ብዙም አይወፍርም ማለት ነው። ከዛ በቆዳችን ልክ እንታጥበዋለን ማለት ነው። እግራችንም እንቀባና ለ10 ደቂቃ ያህል ካቆየነው ወይም ለ15-20 ደቂቃ ካቆየነው በኋላ ውሃ በደንብ እናሞቅና በሞቀው ውሃ ላይ እግራችንን ዘፈዝፈዋለን ማለት ነው። የተወሰነ እያሸነው እንሄዳለን ማለት ነው። በጣም ጥቅም ያለው በኢትዮጵያ የተመረተ የጥራት ማረጋገጫ ሰርቲፊኬት ያገኘ አንድ የፊት ማክስ ነው ማለት ነው። ገላችን፣ ቆዳችን፣ ፊታችን፣ ሁሉም ቦታችን መቀባት የምንችለው ፓውደር ነው ማለት ነው። ሁለተኛ ምርታችን ምንድነው ካላችሁኝ ባዮናይን ይባላል። ይሄ 9 ህይወት ካላቸው እጽዋቶች የተዘጋጀ ለሁሉም ጸጉር ተስማሚ የሆነ ተፈጥሯዊ ዘይት ማለት እንችላለን። የጸጉር ዘይት፣ የጸጉር ምግብ ማለት እንችላለን። በዚህ ቅባት ውስጥ ምን አለ ካላችሁኝ አንደኛ የግሎ ዘይት አለው። የግሎ
ዘይት ወይም ካስትር ኦይል የሚባለው በጣም ጥቅም ያለው ነው። እናውቀዋለን። በኢትዮጵያችን ከክርስቶስ ልደት በፊትም ከኋላም ኢትዮጵያ አባቶቻችን በሰፊ ይጠቀሙት የነበረ ምርጥ ዘይት ነው። ብሎ ዘይት ወይም ቆቦ ወይም ደግሞ ካስትር ኦይል የሚባለው ማለት። ሁለተኛ ጥቁር አዝሙድ ከሞት ውጪ የማያድነው ነገር የለም ተብሎ እንኳን ይወራለታል። ኮኮናት፣ በኮኮናት ፊት ቫይታሚን ሲ አለ። የሱፍ ዘይት አለው። ሳማ ህፃን እያለ የምንገረፍበት ፎሊኪል በማነቃቃት ከፍተኛ ደረጃ የተሰጠው ነው። ቁርንፉድ፣ አዝመሪኖ፣ ላቬንደር፣ የሻይ ዛፍ። እነዚህ 9ኞቹ ነው አንድ ቅባት የተሰራው ማለት ነው። ጥቅሙ ምንድን ነው? አንደኛ የፀጉር ፎሊክሎች ያነቃቃል። ይሄ በመጥፋት ላይ የነበሩ ፀጉሮች እንዳይጠፉ ያረጋቸዋል። ይመግባልና ያጠነክራል። በተለይ ጥቁር አዝሙድ ትልቁ ስራው ምንድነው? የማጠንከር ስራው ነው። ስለዚህ ይመጋል። እያንዳንዱ 9ኞቹም የተለያየ ስራ ነው የሚሰሩት ቆዳችን ላይ ማለት ነው። ሌላ ፀጉራችን ማስተዳደር እንዲችል ልስላሴ ይፈጥርበታል። ስናበጥረው ህመም እንዳይሰማን ያደርጋል። አንዳንዴ ጧት ስንነሳ ውሃ ረስርሰን ነው ፀጉራችን የምናበጥረው። ያ ማለት ህመም ስላለው ነው። ስለዚህ ማታ ተቀብተ ነው ብናድር በጧቱ ስናበጥረው በደንብ ነው የሚበጠረው። የተሰነጠቁ ፀጉሮች ወይም የፀጉር ጫፍ መብቀልን ይከላከላል። በተለይ ሴት እህቶቻችን ነው የሚያስቸግራቸው። የራስ ቆዳ ተፈጥሯዊ ዘይት ማምረት እንዲችል ያደርጋል። እነዚህ ቆሮቆንድ፣ ቆሮቆር፣ ፎሮፎር እንዲሁም የፀጉር ቢጫ መሆን ይከላከላል። በራስ ቆዳ ላይ ያለ ማቃጠልና ማሳከክ የሚከላከል በጣም ድንቅ ቅባት ነው። ለህፃናቶችም እንጠቀመዋለን። አንደኛ የተስተካከለ የፀጉር አበቃቀል እንዲኖራቸው ያደርጋል። ሁለተኛ ጥቅሙ ደግሞ ምንድነው? የፀጉር ቁስለት ይከላከልላቸዋል። እንዴት ነው የምንቀባው ካላችሁኝ፣ ቅባቱ ምን እናደርገዋለን? ሼክ እናደርገዋለን፣ እንበጠብጠዋለን፣ እርስ በርሱ እናዋህደዋለን። ምክንያቱም እነዚህ 9 ነገሮች መዋሃድ ስላለባቸው ከዛ ክዳኑ ከፍተን በክዳኑን ቀርተን ፀጉራችን ላይ ሳይሆን ቆዳችን ላይ ነው የምናፈሰው። ለ2 ደቂቃ ያህል በደንብ አድርገን ማሳጅ እናደርገዋለን። ለምን? ፎሊክሎች እንዲነቃቁ። በዛን ጊዜ ፀጉራችን ይመግብልናል። ዛሬ ከተቀባን ነገ መቀባት አያስፈልግም። የዛሬ ወዝ እስከ 2 ቀን ነው የሚቆየው። ስለዚህ ከነገ ወዳ ነው የምንቀባው። ታጥበን ብንቀባው ጥሩ ውጤት እናገኛለን። ምክንያቱም ንጹህ ነው። ቆዳችን ክፍት ስለሚሆን ታጥበን ቶሎ የማግኘት አቅሙ ከፍተኛ ነው። አዲያም ግን ባንታጠበው ብንታጠበው ምንም ጉዳት የሚያመጣ ምርት አይደለም። ሶስተኛ ምርታችን ሳሙና ነው። ሼባ ሳሙና ምንም አይነት የእንስሳ ሞራ የሌለው እንዲሁም ለጥሩ መዓዛ ተብሎ ምንም ኬሚካል ያልተጨመረበት ድንቅ ሳሙና ነው። በዚህ ሳሙና ውስጥ ምን አለ ካላችሁኝ፣ የዘንባባ ዘይት ወይም ፓልም ኦይል የሚባለው በተለይ አረብ ክፍሎች ላይ የሚረጋው ዘይት የሚያመርቱት በዚህ ፍሬ ነው። ኮኮናት አለው እዚህ ውስጥ፣ የወይራ ዘይት አለው፣ የሬት ጄል አለው፣ አኩሪ አተር አለው፣ የሱፍ አበባ አለው፣ የሽያቂ ወደ ጋምቤላ ክልል የሚገኝ በጣም ድንቅ ተክል ነው። በዓለማችን በደንብ የሚገኘው 3 ሀገር ላይ ነው። አንደኛ ናይጄሪያ፣ ሁለተኛ ጋና፣ ሶስተኛ ኢትዮጵያ ውስጥ ጋምቤላ ክልል ብቻ የሚበቅል። ጎግል ላይ ሰርች አድርጉ ሻያ በተር ብላችሁ። የዓለማችን ቁጥር 1 ለስላሳ ከሚያረጉ ቆዳ ሻይን እንዲያረግ ከሚያረጉ ተክሎች አንደኛ ነው። ካምፓኒያችን ይጠቀመዋል። የግሎ ዘይት አለው፣ እንዲሁም የቀርከሃ ከሰል በጥንቃቄ የከሰለ እንዲሁም ቤንቶናይት አለ። እነዚህ ነገሮች ተዋህደው ነው ይሄ ሳሙና የተሰራ ማለት። የዚህ ሳሙና ጥቅም ምንድነው? አንደኛ መርዛማ ንጥረ ነገሮችን ከሰውነታችን ያስወግዳል። ሁለተኛ አላስፈላጊ ሰውነት ሽታ፣ አንዳንድ ሰው ሻወር ወስዶ እንደወጣ ወዲያውኑ ላብላብ ብሎ የሚሸት ሰው አለ። ትሪት ያደርጋል። የውጫዊ ቆዳ ችግር